ቶፓዝ ቪዲዮ ኤአይን ስትጠቀሙ እነዚህን አራት ችግሮች እያጋጠሟችሁ ከሆነ ዛሬ ፊክስ እናደርገዋለን። የመጀመሪያው ትራያል ሞድ ላይ ከሆናችሁ እንዴት ማስተካከል እንደምትችሉ እናያለን። ሁለተኛው ዋተርማርክ፣ ሶስተኛው አንናውን ኤረር፣ አራተኛው ሬንደሪንግ እንዴት በፍጥነት ኤክስፖርት ማድረግ እንደምትችሉ እናያለን። ሰላም ጋይስ፣ እንደነዚህ አይነት አዳዲስ እና ትሬንድ የሆኑ ነገሮችን እንድሰራላችሁ ይህን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እናም ደውሎን በመጫን ቤተሰብ ይሁኑ። ትራያል ሞድ ላይ ከሆናችሁ እና ዋተርማርክ ካለው ቶፓዝ ቪዲዮ ኤአይን እንዴት በትክክለኛው መንገድ ኢንስታል እንደምታደርጉ ቪዲዮ ሰርች የላችኋለሁ። እሱን ስቴፕ ባይ ስቴፕ ተከትላችሁ ኢንስታል ካደረጋችሁ ትራያል ሞድ ላይ አትሆኑ። ሶስተኛው እንደዚህ አይነት ኤረር ካመጣባችሁ አፕሊኬሽኑን ዘግታችሁ ደግማችሁ ክፈቱት። በዚህ አይነት መንገድ ይሰራላችኋል። የመጨረሻው ሬንደሪንግ ነው። ቪዲዮአችሁን የፈጠነ ኤክስፖርት ለማድረግ ፋይል ላይ ትገባላችሁ፣ ፕሪፈራንስ፣ ከዛ ወደዚህ ትመጡና ኢንቴል ከሆነ ኢንቴል፣ ኒቪዲያ ግራፊክስ ከሆነ ደግሞ ኒቪዲያ ግራፊክስን ትመርጣላችሁ። ከዛ ይሄኛውን ወደ 4 ቀይሩት። ቪዲዮአችሁን በፍጥነት በዚህ መልኩ ኤክስፖርት ማድረግ ትችላላችሁ። እዚህ ድረስ ከመጣችሁ ቪዲዮውን ወዳችሁታል ማለት ነው። ፎሎ፣ ላይክ፣ ሼር፣ ኮሜንት አድርጉ። ይመቻችሁ።